ጆከር አሁን አረጋጋ ታይ ይኸውልህ እኔ አንተ የፈለከውን ነገር ስትናገር አንድ ቀን ተናግሬ አውቃለሁ? እንደው በአማራነታችሁ ነክቻችሁ አውቃለሁ? ጆከር አይ ኖ እረዳሃለሁ። አሁን ገባህ አይደለ? ወይ እኔ እንደወጣ የተፈለገው አንተ ሸሌልኝ፣ አንተ ጋላ፣ አንተ ጠምብ ገረድ፣ እንዳንተ በልጽግ፣ አንተ ቄጥ ወንድነቴን ታውቀዋለህ። ወንድነቴን ታውቃለህ አንተ ቅማላ። እኔ እንደወጣ ነበር ከወጣለሁ ከትግሉ በደንብ ስለማታ አንተ እንደምፈልገው የአማራን ህዝብ ግን ይኸው ተከፍሎ ነው። አንተ ነህ ታምቦጫረቅ የኖርከው 2 ዓመት አንተ ሌባ አንተ የተረጅ ልጅ አንተ የጋላ ልጅ አናተ ልብጠት እኔ ዱባይ ለምን እንደዚህ እየተግባቡ አይደል? መግባባቱ ይሰዳደብ። አንተ የግብጽ ልጅ ነህ። ዘገየ ገብረ ጻዲቅ ተረጋጋ። ቆይ አሜን ዘገየ አቤት እና ምን አባ ትግሬ ነው ባባት አንተ ፊት ኦሮሞን እኔ ይቅርታ ጠይቅ እንዳንተ በልጽጌ እመጣለሁ ተከፍዬ አያኔ ባባት ግን እናንተ ልብዳለን የምርጥ የቆቦት መተና ያወቀው ትግሬ ባባት ዘማን ዘረ ንገረኝ እስኪ ባባት አንተ ጠምጋላ ምን ቤተሰብ አህመድ ውርጌሳ ላይ ምን ቤተሰብ አለ? አንተ ጠምብሬሳ ኃይሉ ቅማላም የቅማላም ቤተ አማራ ጥርት ያል ግማታ ሜዲካል አለ። አደውሉብኝ ወዳብ ይበቃቸዋል። ስድድቡ ይበቃል። ማብራት ካለባቸው ያው ገብረ ጻዲቅ ከድር ፕሊዝ እያዋረደኝ ነው። እኔ እናቱን አልሰደብኩም፣ አባቱን አልሰደብኩም። ገባ እውነት ካለ ቀስ ብለህ ተረጋግታችሁ ቆይ። ሁለታችሁ ተጣልታችሁ ነው? ሰናዳችሁ ነው? ቆይ ተረጋጋና አውቃችሁ ነው? ለብሽሽቅ ነው? መቼ ነው ያወቀው? ከድር መቼ ነው ያወቀው አባቱ ትግሬ መሆኑ? ድሮም አውቃለሁ፣ ግን መልካም ስራ እየሰራ ነበር። አሁን ላይ አጀንዳ በየቦታው በየቤቱ እየሄደ እየተፈራጠጠ እየተሰዳደበ የአማራ ህዝብ እያራከሰ እያዋረደ በየቦታው ጆከር እየተባለ ዝም ብሎ አርሲ ኩርሲ ነገር በቃ ትግል መሪው እኔ ነኝ የተማርኩት እኔ ነኝ ሶሻል ሚዲያ እንትን እያለ ጭራሽ የአማራን ህዝብ ማስጠላትና ትግሉን ወደ ኋላ መጎተት ላይ ነው። ተው ብዬ አስጠንቅቄዋለሁ ብዙ ጊዜ። አሁን ጭራሽ መጥቶ ተምር አንተ ደውለህላት ነው ተደዋውለህ ይላል። ተምር ጋር የሚደዋወል እሱ፣ ከዳልቻ ጋር የሚደዋወል እሱ። እኔ ከማንም ጋር ተገናኝቼ አላውቅም፣ ከማንም ጋር ተደዋውዬ አላውቅም። 2 ዓመት ፖለቲካ አውሮች አላውቅም፣ ሌላ ነገር ውስጥ ገብቼ አላውቅም። ከዛ አንተ ውሸት ተምር ጋር ሄደህ ተምርን የጠራሃት አውቀህ ተደዋውለህ ምናምን አለኝ። አቧራ እያስነሳ ያለው አንተ ነህ። አንዴ ይኸውልህ ለምን እንደሆነ ታውቃለህ? ሀቢባን ፕሮቴክት ሲያደርግ ነበር ብዙም ጊዜ ንግግሩ ነው። ስለ ሀቢባ ስታወራ ላጣርዋ አጀንዳ ያስቀይራል። ስለሆነ ጉዳይ የአማራን ትግል እየጎተተ ነው ሲባል የሆነ ሰው ስታነሳበት መጥቶ ኮንትሮል አድርጎ አጀንዳ አስቀይሮ አንድ ሰው ጋር ተሰዳድቦ አረካክሶ እውነቱ እንዲወጣ አይፈልግም። ገባካ? ያን አንደርስታንድ አድርጉ መጀመሪያ ስለ አማራነት። አማራ የሆነ ሰው በስነ ስርዓት የአማራን ትግል ብቻ ታርጌት ስለሚገደለው ህዝብ ስለሚጨፈጨፈው ህዝብ ትግል ላይ ያለው ወንድሙ ምን ሰርቼ ልለፍ ነው እንጂ ያጨበጨበ አማራን እያለ ኦሮሞ ተሳብ ጊፍት እኛ ጊፍት ለጣቅመን ህዝብ ነው ስንረዳ ይኖር ነው። ቆይ አሁን እኮ ነው ጥያቄ ላለፉት እርስ በርስ እየተጣላ እኮ አማራ ታገኘኝ የሚል እኮ እኔ ነበርኩ ቴሌግራም ላይ ቁጥራቸው እየተቀበልኩ ከአውሮፓ እስከ አሜሪካን ማስታረቃችሁ በውስጥ ወንደሰን አልኩ ማን አልኩ እንደ ሽማግሌ እንደ ትልቅ ሰው ማለት እኔ ነበርኩ ማስታረቃችሁ። ግን አንድ ቀን ሶሻል ሚዲያ ጆከር መርዝና ይከፋፈል አምደውሉብኝ ሰው አደውሉብኝ በፈጠራቸው እኔ እሱን እየተደዋወልክ እየመጣ ነው። ተው እኔ አንድ ጊዜ የፈለክበት ርቀት ባካ አንተ ቅማላ ምን እንዳንተ እኮ ሰርክ ዘርፍ ታቀኛለህ። በደንብ አድርጌ እኔ ያወራው በደንብ አድርጌ እኔ ልጨርስሽ እንዳንተ ዘርፌ 5 ሚሊዮን ቻሌንጅ ላይ ገዝቼ ዛሬ ሲኖትራክ ገዝቼ አይደለም ነው ልጨርስና ታወራለህ። ትዕግስት ይኑር። ምን ስሰራ ነው ከሳውዲ አረቢያ ታስከው? ምን ስሰራ ነው ታስከው? እቺ መልስልኝ። ምን ስሰራ ነው ያታስከው? ከዛስ በኋላ አንተ ነህ ያስያዝከኝ። ማን ያስይዘኛል? ዲቃላ አንተ ጋር ጆከር አንተ ቅማላ ሌባ ዲቃላ ትል አንተ ሌባ መቼም ቢሆን አንተ በስርቆትና በግርፊያ ባንክ አካውንት ይዘህ መጣ። እኔ ጆከር ነኝ ጌም ተጫወኩ አማራ ምን አባሰርተ ሪካርድ ሁሉ እኮ አለኝ። አንተ አንተ እኮ አንድ ሰፈር ልጆች እኮ ነን። አንተ እናትህን ልብዳለን። ይኸው ዛሬ እመጣልሃለሁ። እሺ ና የፈለከው ዛሬ ተከፍሎ ከብልጽግና ተከፍሎ ነው የመጣው። ደሴ ላይ እንዴት እንደተከፈለ ዛሬ ላይ ተከፍሎ ነው የመጣው። ይሄን ብቻ መልስልኝ።
ይኸው እኔ እኮ በጣም ደንቆሮ አይደለም። እውነታን ሊወራ ጆከር ለምን ለምን አንወያይም? ሚውት አድርገኝ። እኔ አሁንም ለአማራው ህዝብ እዚህ ጋር ማፈሪያ መሆን አልፈልግም። እንዳንተ ሌባ አይደለሁም፣ አሳያለሁ። አንተና እኔ ትኩስ ጦርነት አይው አንተ ኦሮሞን ይቅርታ ጠይቀህ በልጽገሃል አይደለ? እኔ ደግሞ የኦሮሞ ማንኛውም ኦሮሞዎች እሱን ተረተረቶ እናትን ልብዳልህ እናትን ልብዳልህ። አንተ የቅማላም ልጅ አሳያለሁ። አይችልም አይነት ነገር ነው። እዮዳብ እኔ አልፈራም እንዳንተ አልሰረኩም። 5 ሚሊዮን ቻሌንጅ ይኸውልህ ጀነራል አሙዲን የምታስጨንቀው ሰርቀ ነው። አንተ ሌባ የሰረከውን ገንዘብ እኔ አውቃለሁ። እኔ ጥያቄ ሚዲያ ላይ መበተን አልፈልግም። እሺ እንደማመጥና እናውራ። እናትህ ልብዳለህ አሳያለሁ። ይዋ ፈስ ያለብህ ዝላ አይችልም። አየህ ካደር ሌባ ለምን ተቀበልከው? እዮዳብ አንድ ነገር በስነ ስርዓት ጠይቀኝ ስላለው ጉዳይ። እሺ በስነ ጠይቀኝ። እኔ ምንም ችግር የለም። ስላለው ጉዳይ የአማራ ትግል ባለፈው እኔ እናንተ በቪዲዮ እውነታ እንዲወጣ አይፈልግም እሱ። ይኸውልህ የአማራ ትግል መስራት አለበት አይደለ? መስራት አለበት። ብዙ ሌቦች አሉ፣ ብዙ አስመሳዮች አሉ፣ ብዙ በጣም የአማራን ትግል የሚጎትቱ አሉ። አንተ whatever ኢትዮጵያን ያለው ምናምን ግን አሁን የጥያቄ ጆከር በአባቱ ትግሬ ከሆነ የብሔርተኝነት ፖለቲካ ነበር ስታራምድ የነበርከው አንተ። በብሔርተኝነት በእናቱ አማራ ነው። አዳምጠኝ፣ በእናቱ አማራ ነው። ስለዚህ በእናቱ አማራ ነው። ለምን የአማራ ልጅ ነው። ስለ አማራ ትግል አዳምጠኝ፣ ስለ አማራ ትግል ያው ይነቃቃል። ኦሮሞዎቹም ትግሬዎቹም ሲሳደቡ ይሳደባል እንጂ አንዳችን ቁም ነገር ሰርቶ አያውቅም። ጆከር በታሪክ ህዝብም ረድቶ አያውቅም። ጌምም ተጫውቶ ወይንም በእርዳታም እንዲህ የምትለውም ነገር ምናልባት እኔ ከታሰርኩ በኋላ ሰርቶ ይሆናል እንጂ አንድ ቁም ነገር ሰርቶ አይቼው አላውቅም። ስለ እውነት ማለት እኔ በነበርኩበት ሰዓት ላይ ምናልባት የሚሳደቡትን መሳደብ ኮንትሮል ማድረግ እኔም ኮንትሮል አደርጋለሁ። የአማራ ህዝብ አንገቱን እንዳይደፋ ትልቅ ስራ ይሰራል። በዚህ ደግሞ ግን አንድ ቀን ጎጠኝነት ለሚጠይ አንድ ቀን ጆከራውን ይሳደባል። ጎጠኝነት ገብቻ አላውቅም ነው እሱ እንጂ አሁን እኔ ጥያቄ መሰለ ጆከር ለአማራ ነው የታገለዋል። አባቱ ትግሬ ቢሆንም አማራን ሊከፋፍል አልሰራም። የሚያደርገው ነገር በቃ እሱ የተረዳው በመሳደብ ሰዎችን እንትን በማድረግ እንደገና ደግሞ ጎጠኞች ሲጣሉ ከኔ ጋር ራሱ ከ3 ዓመት በላይ አብረን እየገባን ጎጠኞችን እየረገጥን እያስተካከልን ስናስታርቅ ምናምን ነበር አይደል እንዴ? ጆከር አንድ ቀን እዚህ ጋር መጥቶ መረጋገጫ ሳይኖር አባቱ ትግሬ ቢሆንም ብለህ መደምደም አይከብድም። ሚኪ ቆይ ለምን መሰለ ከከድር በላይ የሚያውቀው የለም ጆከር ነው አይደል? ከድር ተናደነ እንደዚህ የምትለው አስገድደው ነው ወይስ ሪሊ? እኔ አንዳችን የሚያስገድደኝ አካል የለም። እሱ ነው የሚያስፈራራኝ። እኔ ከፈለክ ላሳይ ይችላል። እናትና አባትህን ቁማራ ያለ በውስጥ የጆከር ስም ማንም አይደለም። አንዳችም የአማራ ልጅ አንተ እናትና አባትህን ቁማራ ሲይዘህ ብሎ የሚያስፈራራኝ አካል አንድም አካል የለም። ኦኬ ከድር ለሌላ የፈለኩ ቅድም አልጨረስኩም። እኔ ለሌላ የፈለኩ ምን ታውቃለህ? እኔ ኢንሲም የሰጠኝ ከ4 ዓመት በፊት ፍራኦል ቴቻ ነው። ፎቶውንም ሁሉንም ከኔ ጋር በሚጣላበት ጊዜ ስለዚህ የጆከር አንተ ያልከው ስም ትክክለኛ ያነ ተልኮልኛል። ይሄ ነገር አሁን ለኔ ፍራኦል ቴቻ ጋር ደግሞ እኔ ከመያዜ ከአንድ ወር በፊት ጆከር ማን የሚባለው ፎቶውን እየለጠፈበት መኪና ሰረቀ ምናምን እቺ ተምር ነች። ተምር ከሰደብኩ ወልክ ተምር አሁን አመጣልኝ። ቆይ አስታወስኩኝ። አሁን ከ3 ዓመት በፊት ከመያዜ ከ2 ዓመት ከ4 ወር ከምናምን በፊት የተምር መኪና 100 ምናምን 60 ምናምን ሺህ ዶላር አሮጌ ትራክ ሸጠልኝ ብላ ፍራኦል ቴቻ ጋር ቀውጥ ሆነ። እሷ ተምርና ጆከር ደግሞ አይወደዱም። በጣም ይሰድባል ነበር፣ ያወርዳል ነበር። ቤታዩም ጋር ምናምን ተምር ወደ አማራ እንትን ተውባታችሁ እያልኩኝ እንትን ያልኳት እሷ ነች። በአንድ ቦታ ተመሰከራለች። ልክ የዛን ሰዓት ፍራኦል ቴቻ ጋር የተሰዳደበ የፍራኦል ቴቻን ስልክ ሰጠኝና ዋትስአፕ ላይ እንድንደዋወል አደረገ። እሱ ጋር በውስጥ ብቻ ነው የምናወራው። ፍራኦል ቴቻ ጋር በጣም ሰፖርት ያደርጋል። በምንም ፖለቲካ ውስጥ አይገባም። የዛን ሰዓት ልክ ከዛን ሰዓት በኋላ ፍራኦል ቴቻ ዋትስአፕ ላይ እያወራን ጆከር ጋር አገናኘሁት። ገባ የላከልኝ እሱ ነው ቁጥሩ ጆከር። ከዛ በኋላ ከአንድ ወር ከምናምን በኋላ ነው ስወርድ ቀጥታ ነው የተያዝኩት። እንደውም ፍራኦል ቴቻ በእኔ መያዝ የጆከርም ሴራ ተምርም አንቺ ያለችበት ጉዳይ ነው ብዬ የምጠራጠር። ምክንያቱም ሁለቱ በቴሌግራም ይገናኛሉ። ቴምር እና እሱ አሁን በፊት እንገናኝ ነበር። አሁን እናወሩት ሚስጥር ምንድነው ያገናኛችሁ? ምንድነው ችግራችሁ ስል የእነሱን ችግር ልፈታ እሱ ተምር ጋር ተደዋውለ መጣን ለማዋረድ። አንተ ሌባ ገንዘብ ለምን ገንዘብ አንዳችም ሳንቲም ስጡ ይብያለ ታስሪ። አዎ $4000 ሰብስበው የሚወዱኝ የሚያከብሩኝ
እህቶቼ ገንዘብ ሰጥተውኝ እሱ ደግሞ የመን ተያዝኩ ከሳውዲ ወደ የመን ልሄድ በአንድ ወር ይሆን አጣጥፉ ጌሙን በሁለት ወር ላጣለና የመን ተያዝኩኝ ኦሮሞዎች እና ወንዶሰን አንዴ ይወዳ አውርተዋል በዚህ ጉዳይ ላይ ዝጋ የመን ወንዶሰን ለጆከር ታሰረ ገንዘብ ሰጥቶ ወደ $30,000 ኢትዮጵያ ገባ ትኬ ቆርጦ ነው ሄዶ ኢማጂን ወንዶሰን ዋሽቷል ማለት ነው ያ ሁሉ ነገር ተደብድቧል ብሎ ጆከር ታሰረ ወንዶሰን እንደው ማይኔ ከሀገር ቤት ሲወጣ ወንዶሰን ለገንዘብ ለከድሬ ገንዘብ ይሰባሰብ ሲባል አይሆንም አይቻልም ያለ ሲያከላክል ነበር አሉ ሌላ ሰው ነው የነገረኝ ከዛ ኢሚዲየትሊ ከእስር ቤት ከወጣሁን እነሱ የሚያከብሩ እነ ሊንዳ ምናምን ሳንቲም እየሰበሰቡ ማን ፈቅዶላችሁ ነው በአማራ ትግል ገንዘብ የምትሰበስቡ ብሎ ለኔ በዋትስአፕ ደወለ ወንደሰን ከድር ትክክል ነው አይ ነው ቆቆ አላህ ሻሂዴ ነው ሰለሞን ቆይማ ወንደሰን እንደውም ሰድቦኛል አልኩት ያለኔ ፍቃድ ማን ነው ገንዘብ የሚሰበስበው ወንደሰን ይሸራርጉለት ና በለው በዋትስአፕ ወንደሰን ማለት ነው እንዴ አንተ ማንህ ነው ያለኔ ፍቃድ የምትለው እኔ እስር ቤት ሆኜ 1 አመት ከምናምን $8,000 ሉዝ ያረኩት እስር ቤት ሆኜ ነው የምላችሁ ለጥላት አንዴ ሲጋራ አንዴ ልብስ እየገዛሁ በህይወት ልተርፍ የቻልኩት እንደዛ ተደብድቤ 3 ወር ሙሉ ደም እየተፋሁ ባፍንጫ በጆሮ ደም ይወጣል በታሪክ ሰው ሆናለሁ ብዬም አልገመትኩም በአላህ እገዛ ግን በህይወት ለመትረፍ ለምን በህይወት ተረፈ ነው እንጨርሰው እንግደለው ይሄ ሁሉ ሩጫ ማን ያሳሰራል እየበደዋ ተንቀላፋለች ምን እያልኩ ነው ያለሁት ሴራው በጣም ረጅም ነው ተነተንኩል መሰለኝ በስሱ ኖ ኦኬ አሁን ተምርጥ ጠይቅሻለሁ እንዳትሳደብኝ በስርዓት አውሪን በስርዓት ነው ማለት እንዳትሳደብ ያትብል ከፈለክ ወርዳለሁ ከቤትክ ማን ተሳደብ ሰማታ ይወዳ ምን የምትናገርበት ምንም አንደበት የለሽ ማንቺ ባደወይ ታምር ባደወይ ወልሽ አንቺ ራስሽን ጉድጓድ የምትከቺ ራስሽ ነሽ ጸባይ ስለለ ኦኬ እኔ ይኸውልሽ አንተ ጊኒ የምትባል ቦርኮ ጆከር አንቺ ናሽ በቃ ዝም ብለሽ በሰገጤ ጆከር ትግሬው ፋራ ደንቆሮ አንቺ ሌዝ ባንቺ አንተ ምን ማለት ነው አዳምጪኝ ቆይ ነይ አሁን ይሄ ቀልድ አይደለም ተምር ጆከር ትግሬ መሆኑን ያወቅሽ መቼ ነው አንቺ በአባቱ ትግሬ መሆኑን ሰሞኑን ሲያሳድደኝ ሳጣራ አገር ቤት ሳጣራ በአባቱ ትግሬ እንደሆነ ተነገሩኝ ከዛ ለጠፍኩኝ ቤቴ ማለት ነው ትግሬ ነው አልኩኝ ግን አማራው እዚህ ብዙ አብዛኛው ደንቆሮ ስለሆነ እኔ መቀበል አልፈለጉም እንጂ እኔ አጣርቻ አገር ቤት ትግሬ ነው በአባቱ ስሙን ግን በስትክክል አላገኘሁትም ነበር ኑረዲን ነው እያልኩ ነበር ዛሬ ሪያሊቲው ወጣ ማለት ነው ትግሬ መሆኑ ግን ተነግሮኛል ትግሬ ነው በአባቱ እኔ ነግሬሻለሁ እንዴ ስለሱ እኔ ጋር ታወሪ ነበር እኔ የታቂጨ ግን አንተ ጋር ዛሬ ለመጀመሪያ ጊዜ ቤት ገና ዛሬ ገባው ኩርፍ ነበር እኔና ከድር በምን ተቋረፍን መሰለክ አገር ቤት እንደገባ ወደ ውጭ እንደወጣ የሆነ ነገር ያመቻቸውልን ነበር እህቱ ጋር እያወራው አገር ቤት ገብቶ ታሰራሉኝ እኔ መግባቱን ሳላውቅ በዛ ተናድጄ ሚስቱም እህቱም እሱም ሲጽፉልኝ አናግሬያቸው አላቅም ገና ዛሬ ግን ቤቱ ገስት ላይ ገባው አማራው እስኪ እኔን ከድር ከእስር ቤት ከወጣ ኦልሞስት አመት ሊሆነው ነው ከድር ቤት ገብቻ አይታችሁኝ ታውቃላችሁ አኩርፍ ያለው ለምን ወደ ኢትዮጵያ ሲገባ አልነገሩኝም ብዬ እህቱ ጋር እስከ መጨረሻ ድረስ ስከታተል ነበር የከድርን ኬዝ ማለት ነው ገንዘብ ሁሉ ልኬለታለሁ ከዚህ ታስሮ ማለት ነው ለእህቱ ገንዘብ ልኬ ምግብ ውስጥ ራሱ ቆይ አንዴ ውስጥ ራሱ ምግብ እንዲበላ ምክንያቱም በኦሮሞዎቹ እንዳይሞት ተደብድቦ ነበር በጣም እንዳይሞት ምናምን ብዬ ምግብ አንዳንድ ጊዜ ውስጥ ያለው ምግብ ስለማይመች በቃ እየገዛሽ ስጩ ከቻልሽ አሁንም ቢሆን ንገሪኝ ስላት ሸሚዟትቱ ሌሎቹ እየረዱ ነው ታዩ ምናምን ትለኛለች ብዙ ጊዜ ከድር በጣም ተደብድቦ ነበር ዛ እስር ቤት እና እኔ እኮ የሚገርመኝ የሚደውሉት ነገር እኮ ነው ትላልቅ ሰዎች እኮ ነን ይወዳ በአንዴ ከድርን ጠይቀዋ የዛኔ ሌባ ከሆነ የዛኔ አንድ ላይ ለምን ቁጭ ብለው ለአማራ ሰሩ እንዴት ከዱን አንዴ ቆይ ልጨርስ እኔ ይወዳ ከድር ተደብድቦ ነበርና እህቱ ነግራኝ አንድ ጊዜ እንደውም በጣም ደክሞ ነበር በግሩፕ ነው ደብድበውት ኦሮሞዎቹ ማለት ነው ይሄንን ሚዲያ ላይ አልተወራም ያው እዚህ ሚዲያ ላይ ግልጽ በቪዲዮ ይታይ ስለነበረ እዛ ሲገባ አወቁት 2 ጊዜ ነው ሆስፒታል የገባው ከድርዛ ሳውዲ ማለት ነው
ይሄ ሁሉ ዋጋ የከፈለው ለአማራ ነው። እና እኔ አንዳንድ ጊዜ አማራው በምላስ እንጂ በግልጽ ለህዝቡ የሚታገልን አይደግፍም። አማራው ከድር ለአማራ ህዝብ ዋጋ ከፍሏል። አገር ቤት ሲገባ ግን ሁሉም ዞር ብሎ አላየውም። አሁን አውቀው ሊያስበሉት ብልጽግና ምናምን እያሉ ያሳድዱታል። ወደዳችሁም ጠላችሁም እኔ ጆከር እኔን ለማሳደድ እኔን ስሜን ሲያጠፋ እኔን ይቺ ሊዝቢያን እያሉ ከጃፒ ጋር ሆነው ሲሳደቡ አላህ እኔ ልቤ ንጹህ ስለሆነ እውነቱን አውጥቶታል። ከድር ግን እኔ ጋር ኮንታክት የሚባል የለውም። አውርቼውም አላቅም። በቃ እውነቱን አኩርፌዋለሁ። ወደ ውጭ እንዲወጣ ልረዳው ፈልጌ ነበር። ኦሮሞቹ እስር ቤትን ስለጎዱት እዛም ሀገር ቤት ሲገባ ይጎዱታል ብዬ ዝም ብለሽ ለማንም እንዳታወሪ፣ ሀገር ከገባ በኋላ ወደ ውጭ እንዲወጣ እናደርጋለን ካላወቁት ጺሙን ያሳድግ ሲገባ ኤርፖርት እንደዚህ ያድርግ እያልን እህቱ ጀሚላ መታ መናገር ትችላለች፣ እንዳይጎዱት ማለት ነው። አሁን ግን እዚህ ሌላው ቁማር አማራ ያልሆነ ሰው በአፉ ብቻ አማራ አማራ ስላለ ከድርን እንደ ብልጽግና እየተደረገ ይሰደባል። እኔ ከድርን አኩርፌዋለሁ፣ ግን በጣም ያሳዝነኛል ማለት ነው። ዝም ብዬ ሳየው በቃ በጣም ከስቷል ምናምን፣ ድሮም እዚህም እያለ ከስቷል፣ ግን አሁን በጣም ከሰውነት ተራ ወጥቷልና በጣም ያሳዝነኛል። አሁን ደግሞ የቴምር ማነው የጆከር ኢንፎርሜሽን ከድር ነው የሰጣት እየተባለ እንትን ስላሉት ዛሬ ከታች ቤቱን ከፍቶ የጃፒ አንተ ብልጽግና እያለ ስለሚሰድበው የጃፒን ፎቶ ዘቅዝቆ አየሁትና ገስት ላይ ዝም ብዬ ከታቹኝ እያየሁኝ ማውራት ተጀመረ። እኔን ያንተን ኢንፎርሜሽን የጆከርን ኢንፎርሜሽን ከድር ነው የሰጣት እየተባልክ ነው ምናምን እያልኩ ጻፍኩለት። ጽፌ አላቅም ቤቱ ራሱ ገብቼ ማለት ነው ለመጀመሪያ ጊዜ በኮሜንት። ከዛ እሱም ጃፒ ስለሰደበው ፎቶውን ዘቅዝቆ እያወራ ነበር። መጨረሻ ላይ ያስገባኝና እኔ ላጸዳልክ እፈልጋለሁ ማለት ሰው መረዳት አለበት ከአንተ ኢንፎርሜሽን ምንም እንዳልተቀበልኩ። ብቀበል እኮ ስሙን በስትክክል አውቀው ነበር። ከድር ኢንፎርሜሽን ቢሰጠኝ ስሙን በስትክክል እናገር ነበር። ገብቶሃል? ከድር እንዳልሰጠኝ የሚታወቀው ኑረድን እያልኩ ነበር። እሱን ለማስወጣት ጆከርን ለመርዳት ቅድምም ስንሰማ ነበር አለ ጆከርን ለመርዳት በዛ ደረጃ ስትሄጅ የነበረ አሁን ደግሞ ተጣልታችሁ የልጆቹና የሚስቱ ፎቶ ነው ብለሽ ለጥፈሽ ከሱን በጣም በቃ እየሄድሽ ነው አይደል እንዴ? አዎ ምን አይደል እንዴ? አዎ ምን ስሜን ሲያጠፋ እኔም እሱ በሄደ ልክ እስኪ አንተ ሴት ልጅ ነኝ ስታስበው አሜሪካን ሀገር ሰው ገድዬ ከኢትዮጵያ ከወጣው አሜሪካን ሀገር እንዴት ነው መኖር የምችለው? በኢንተርፖል እኮ ተይዤ ወደ ኢትዮጵያ እመለሳለሁ አይደል እንዴ? ሰው ገላለች እያለ ስሜን ሲያጠፋ በውሸት ሲዋሽ መማርን እኮ አስገድላታለሁ ብላ ነግራኛለች። ጎንደር ልጆች ጋር ያጣላኝ ማለት ነው። አብዱን ደግሞ አብዱ አንድ አማራን አሜሪካ ወስዳለሁ ብላ ፓስፖርቱንና ሁሉ ነገሩን ወስዳ ጎንደርን እንዲሳደብ አደረገችው። አየክ እዚህ በሚዲያ ላይ ባለው የፖለቲካ ሰጣ ገባ የጎንደር ልጆች እንደምጠላ አድርጎ ድራማ ሲሰራ ማለት ነው። ይሄ የአማራ ልጅ በተለይ የወሎ ልጆች ይሄን ድራማ አይችሉበትም። ትግሬ መሆኑ የሚያስታውቀው ተንኮሉ ጥምጥም ያደርግባል። እኔ እውነቱን አማራ እንዳቀፈልጋለሁ። አንድ ነገር ይኸውልህ፣ አማራ በተለይ የቤት አማራ ልጆች እንደዚህ አይነት ብልጠት የለንም። ጆከር በጣም ብልጥ ነው። ትግሬዎች ብልጦች ናቸው። በጣም ብልጥ ነው። የሚሰራውን ሴራ ያውቃል። ተቀባይነት አገኘው ብሎ እኔን ሲቀጠቅጥና ሲያሰድበኝ አላህ አጋለጠው። አላህ ነው ያጋለጠው። የፈጠረኛ አምላክ አጋለጠው ጆከርን። እንኳንም ትግሬ መሆኑ ታወቀ። እኔ ሌላ ምንም ማለት አልፈልግም። እኔ ፎቶውን ነገ ፎቶውን ልለጥፍ ነበር እኔ። ምክንያቱም ዛሬ አይተው ከሆነ ቤቱን ከፍቶ አንተም ቁጭ ብለህ እዛው ገስት ላይ የቴምር ቤት እያለ የሆነ ቆሻሻ ነገር እስኪ ገለጥ አልጉ የወንድ ዕቃ አይጠፋም እየተባለ ሴት ልጅ እየተንቋሸሽኩኝ በዛ ልክ የኔ ቤት አይደለም በጣም ቆሻሻ። እሱን ማን ቪዲዮን እኔ ቤቴን ይኸውልህ አድሬሱ ትክክለኛ የኔ ቤት ነው። 2 ቤት አለኝ። 2 ቤት አድሬስ የኔ ነው፣ ግን ውስጡ ከየት እንዳመጣው አላውቅም። እኔ እሰጥሃለሁ ይወዳ አሁን ጎግል አድርገህ ላይቭ ላይ የ4000 ሰው ባለበት ሁለቱንም ቤቴን እኔ 2800 አከራይቼዋለሁ። አንዱን ቤቴን እንደው 100 ምናምን ሻውጥቼ ያንን እሱ ሲያሳይ የነበረውን አሮጌውን ከመግዛቴ በፊት የነበረውን ጎግል ላይ ነው ሲያሳይ የነበረው። ውስጡ ግን የኔ አይደለም። ውስጡ ራሱ ስገዛው እንደዛ አይደለም። አሁን ማየት ትችላለህ። ጽድት ያለ ቤት ነው ያለኝ። እሱ ግን ስሜን ለማጥፋትና ለማሸማቀቅ
የቴምር ቤት እያለ ቆሻሻ ፓንቷኒዩት እያለ ቆሻሻ ነገር ነበር። ለአንድ ለሴት ልጅ በዚህ አይገባም። ተምር ያወቅሽው አንዴ ከድር ፕሊዝ ተምር ያወቅሽው ትግሬ መሆኑን ወይም ደግሞ የሰማሽው ልክ ከኛ ጋር እኩል ነው የሰማሽው? አሁን የሰማሽው አሁን አይደለም። ኖ ስንት ጊዜ ሆነሽ ከሰማሽ? ኖ ከ3 ቀን በፊት እኔ ጋር ከ3 ቀን በፊት ከዛ ነው እቤቴ ገብተህ አሁን ገብታችሁ ማየት ትችላላችሁ። ጆከር ሌባው ምናምን ገጥበናል ልጅ ቤታየም ከ2 በፊት ሲጣሉ ፎቶውን ለጥፋ ስትሳደብ ነበር አይደል እንዴ? እኔ ደግሞ ከድር ከመታሰሩ በፊት ተልኮልኛል ሴም ቲንግ ማለት ነው። ገዛን ጊዜ ጆከር የኔና ሚስትና ልጆች ፎቶ ዘግዝቆ ሲሳደብ የኔ ላኩልኝና ይሄ ነው ያለበት አሉ። እኔ ግን እንደዛ ነገር አላሰብኩም። አሁን ጥያቄው መሰለ ከድር እሷ ዳለቻ ጋር እየተነጋገሩ ነው። እመነኝ ዳለቻ ጋር ከድርን ጠይቀው ወላ እኔ ልጠይቀው። አንዴ ተምር ጦርነት ላይ ነው ያለሽው። በጣም እሱም ብዙ ነገር እያለ ነው። በጣም ስለዚህ አንቺ አሁን ብታደርጊ አንደርስታንድ አደርጋለሁ። አሁን ካወቅሽ በ3 ቀን ካወቅሽ ማለት ነው። መጀመሪያ ግን አውቀሽ ቢሆን ትግሬ እንደሆነ አውቀሽ ቢሆን ወይም ደግሞ የሚባለው አውቀሽ ከሆን ብታደርጊ አንቺን ነበር የምጠራጠረው። በቃ ለማጥመድ ምን አሁን እኔ ጥያቄ ለከድር ነው። ከድር ብሔርተኛ ነው ስናስታውስ፣ አሁን አይደለም ስናስታውስ። ከድር በጣም ይሳደብ ነበር፣ ብዙ ይረዳ ነበር። በአማራ ነገር ያደረገውን ሁላችንም እናውቃለን አይደል እንዴ? የኔ ጥያቄ ጆከር በቃ ወንድምህ እንደሆነ ነው የምናውቀው። የዛን ጊዜ የምታውቅ ከሆነ አንተ በአባቱ ትግሬ እንደሆነ የምታውቅ ከሆነ ኢቭን ዶ በአባቱ ትግሬ ቢሆን ያራመደው ለምንድን ነው ላይክ አሁን እኛ ስታሳዱ ነበር ኢትዮጵያን ስለሆንን አማራ ሙሉ በእናትም በአባቱ ነን። ዋይ በዛን ጊዜ ለምንድን ነው ያላጋለጥከው? ወይስ ዛሬ ለምን ለማጋለጥ? አዳምጠኝ። ዛሬ ማለት እኔ ከእስር ከወጣሁኝ አይ ቲንክ 6 ወር ምናምን እኔ ከስር ከወጣሁ በኋላ የሚካሄደው ነገር በሙሉ በጣም ማስጠልና የተለያየ አጀንዳ እየመጣ በየቦታው ስለ ህዝብ ድምፅ የሚሆን እውነት ስለ አማራነት ፌር የሆነ ትግል የለም። እኛ በነበርንበት ሰዓት ላይ እኔ ይሄን ሰራሁ አለ በነበረው ማህበረሰብ ማንቃት ስራ ላይ ማለት ምክንያቱም መሰዳደብ ምናምን አይደለም። ትልልቅ የአማራ ምሁራን ቤት የመጡ ነው ሲወያዩ የነበር ጠላይም ታውቃለህ መላ አማራ ያን እየሰራን እርዳታም ሲሆን እርዳታ ነው። አሁን ላይ ግን የተለያየ አጀንዳ አንዴም ሷ ተያዘ፣ አንዴ እንትኗ ተያዘ፣ አንዴ እንትኗ ተያዘ። ዝባዝንኪ የኛ ሰዎች ባሱ ጭራሽ ጠላቶቻችን የሚያመጡትን አጀንዳ ተቀብሎ ማራገብ አይነት ነገር ተው። እንደዚህ አይነት ነገር ከዚህ በፊት እስኪ አቁሙና በውስጥ ማላወራው ሰው የለኝ። ዝም በል አንተ ከሀገር ወጥተሃል ብልጽግና ሆናል አይነት ፉገር አይነት ነገር የለም። አዎ ብልጽግና ነኝ ብያለሁ ባለፈው። አዎ ብልጽግና ነኝ። ኢትዮጵያ ነው ብልጽግና መንግስት እየተመራው ነው ያለው። ፓርቲውን ልደግፍም አልደግፍም አረንኬ ውስጤን ማቀው ነኝ። ምን እንደምሰራ ምንም አታውቅም። ኢትዮጵያ ውስጥ ነኝ። የትም ቦታ ተቀምጠ እዛ አንድ ኦሮሞ ይሳደብ ከአንድ ትግሬ ይሳደብ እኔ ራሴ አውጥቼ እንደገና ሌላ ዓለም ውስጥ መግባት አልፈልግም። አስበላሃለሁ ይለኛል እኮ አልኩህ ጆከር። ከዚህ በፊትም እኮ ተጻጽፈናል ብዙ ተጨማላለ ገና ከስር እንደወጣው ይሄ ሶሻል ሚዲያ በጣም ተጨማለ። ከደር አንዴ ልጠይቅህ ያኔ አትለፈው ይሄን ነገር ከድር ለምን እኔ ስለማከብር ነው ይሄን ነገር በደንብ እየጠየቅኩ ያለው። እየሰማኸኝ ነው? እኔ ማከብርሃለሁ። ለሱ ሌላ ነው አይደለም። የዛኔ እሱ ትግሬ እንደነበረ ካወቅ ለምን ለኛ እንዴት ተደብቀናለን እያልኩ ያለው። በእናቱ አዎ አማራ ነው የሚታገለው። ስለ አማራ ህዝብ ነው። ይጮሃል፣ ምን ይላል፣ ይሳደባል። የአማራ ህዝብ አንገቱን እንዳይደፋ ማንም ሲያስወር እንዴ ማን ነበረ? እሱ እኮ ስራ አልሰራም እያልኩ አይደለም። አዎ ቆማጣ አማራ ሰፋሪ ምናምን ዝባዝንኪ ሲሳደቡ ሄዶ ይሳደባል። ረግጦ ይጅራችሁ አንገታቸውን ቀጥ እንዲያደርጉ ያደርጋል። አልሰራም አለ። ምን ያው እሱ ይሄን አልሰራም ብዬ ዋጋ እየነሳሁት አይደለም። አዎ በአባቱ ግን ትግሬ ነው አልኩ። ለማይ ኦሮሞ ነው እኮ አለኝ። እኔ ኦሮሞ ነው ጋላነ ብልጽግና ነው አንተ ኦሮሞ ነው ባባቱ። እኔ ደግሞ ጥቅጥቅ ያል አዳብ ልጨርስ። ከድር እሸቱ ይመር አራገው አም ወሎ ለዛውም ያገር ያውቃል። እናት ያለሚቱ ጅጉ በደንብ ያውቃል።